ክብራን እንግዶቻችን እንኳን ወደ ትዕይንት 3 በሰላም መጣችሁ። በቀደሙት ትዕይንቶች ቤተክርስቲያን ማናት የቤተክርስቲያን ሐዋርያዊ ተልእኮ የሚለውን ተመልክታችኋል። በዚህ ትዕይንት ደግሞ የቤተክርስቲያንን ተጋድሎ እንመለከታለን። ቤተክርስቲያናችን በዘመናት ሁሉ የፈጸመቻቸውን ተጋድሎች ከተጋድሎ ያገኘቻቸውን ፍሬዎች በእኛም ዘመን ያሉባትን ፈተናዎች ባጭሩ እናያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ልዩ ከሚያደርጓት ነገሮች አንዱ ከጥንት ጀምሮ ተግባራዊ ስታደርገው የቆየችው ከሁሉም ጋራ በሰላም አብሮ የመኖር ባህሏ ነው። በሰላም አብሮ የመኖር እድልን ከመፍጠር ባለፈም ማንንም በያዘው የግል እምነቱ ምክንያት አታውከውም፣ ማንንም በግዳጅ እምነቱ እንዲለውጥና ያለ ፈቃዱ ወደ ክርስትና እንዲመጣም አታስተምርም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን እየቀረበ ልትድን ትወዳለህን በማለት ሙሉ ፈቃዳቸውን ጠይቆ በነጻነትና በፈቃዳቸው ድውያነ ስጋን በተአምራት ድውያነ ነፍስን በትምህርት እንዳዳነ ሁሉ የመስራቿን ትምህርት ይዛ የምትጓዘው ቤተክርስቲያንም ይህንኑ የማዳን መንገድ ተከትላ ድነትን እየሰጠች ትኖራለች። ቢቻላችሁ እስከ ሰው ሁሉ ጋራ በሰላም ኑሩ እንደተባለ ቅዱስ ጳውሎስ እንግዶችን መቀበል አትርሱ ብሎ እንዳስተማረ ቤተክርስቲያንም እንግዳ ሆነው የመጡትን መቀበል፣ የተጨነቁትን መደገፍ፣ ችግረኞችን ሁሉ መርዳት ቤተክርስቲያን ወንጌልን በተግባር ከምትሰብክባቸው መንገዶች ዋነኛው ነው። የተወሰኑትን ለአብነት ብንጠቅስ መሐመድ ተከታዮቹን ወደ ኢትዮጵያ በላከ ጊዜ ክርስቲያኑ ንጉስ በሰላም ተቀብሎ ማስተናገዱ አንድ ማሳያ ነው። የቤተክርስቲያንን ደጀ ሰላም ተጠግተው የሚኖሩ ነዳያንም ሃይማኖታችሁ ምንድነው ከየት መጣችሁ የሚላቸው ሳይኖር የምእመናንን ምጽዋት ተስፋ አድርገው ቤተክርስቲያንን ተጠግተው ይኖራሉ። የጸበል ቦታዎችም ለስጋዊ ድነታቸው ተጠግተው ፎስን የሚጠባበቁትን ኢአማንያንን ጭምር ቤተክርስቲያን ይህን አምላካዊ ጸጋና በረከት ለነሱ በእምነታቸው ምክንያት አትከለክላቸውም። የቤተክርስቲያንን ተጋድሎ ስናይ መስራቿ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሷም በዚህ ዓለም ሞትና ትንሣኤውን ስትመሰክር ትኖራለች። ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል እንደተባለ በተጋድሎ ውስጥ ነው ክርስቲያኖችም የሚኖሩት። ይሄ ተጋድሎ ግን ከደምና ከስጋ ጋር የሚደረግ ተጋድሎ አይደለም። ክርስቲያኖችም በዚህ ዓለም ሲኖሩ ሁሉ ጊዜ በሐዘንና በመከራ እየተሰቃዩ ይኖራሉ ማለታችን አይደለም። የክብርን አክሊል ተቀዳጅተው ወደሚጠብቃቸው ሰማያዊ ደስታ የሚሄዱበት ያሸናፊነትና የድል ጉዞ አካል እንጂ ቤተክርስቲያን በዚህ ዘመን በዘመናት ሁሉ በተጋድሎ ውስጥና በድል አድራጊነት ኖራለች። ቅዱስ ዮሐንስ አፈወርቅ ሰውን ብትታገል ወይም ብትዋጋ ታሸንፈዋለህ ወይም ያሸንፋል፣ ቤተክርስቲያን ግን ለማሸነፍ አትችልም። ቤተክርስቲያን ሁሉ ጊዜ ትዋጋለች፣ ተሸንፋ ግን አታውቅም እንዳለ በዚህ ትዕይንትም የቤተክርስቲያንን ተጋድሎ በሁለት ትልልቅ ክፍሎች ከፍለን እናያለን። የመጀመሪያው በኃይል ለመጡባት ፈተናዎች የተፈጸመ ተጋድሎ ሲሆን ሁለተኛው በሐሰተኛ ትምህርት ለመጡ በአፍና በመጻፍ ለመጡ ፈተናዎች የተደረገ ተጋድሎ ነው። አንድ በአንድ እናያቸዋለን። በኃይልና መከራን በማጽናት የተፈጸሙትን ተጋድሎች ስናይ ከቅዱስ እስጢፋኖስ ዘመን እንጀምራለን። የቅዱስ እስጢፋኖስ ሰማዕትነት በኢየሩሳሌም የነበረውን የቅዱስ እስጢፋኖስን ቤተሰብ አይተው አይሁድ በቅናት ሰይጣናዊ ተነሳስተው እስጢፋኖስን ብንገድለው ማህበሩ ይበተናል፣ ክርስትናም ይጠፋል ብለው አስበው ይሄንኑ ተግባራዊ ያድርገው ነበር። ውጤቱ ግን እነሱ እንዳሰቡት አልሆነም። ክርስቲያኖች በየቦታው ሄደው ወንጌልን የበለጠ በመስበካቸው እንደገና ክርስትና ከፊት ይልቅ ተስፋፍቷል። ከአሳዳጆቹ ወገን የነበረው ሳውል ጳውሎስም ወደ ክርስትና የተመለሰበት ዘመን ነው። መከራውን ታግሰው የጸኑ ክርስቲያኖችም ህብረታቸው ይበልጥ መጠንከሩን ነው የምናየው። ሁለተኛው ዘመነ ሰማዕታት ነው። በጨካኝ የሮማ ነገስታት በተለይም ከኔሮን ቄሳር እስከ ዲዮቅልጥያኖስ በቤተክርስቲያንና በክርስቲያኖች ላይ ታላቅ መከራና ስደት የነበረበት ዘመን ነው። ይሄ ዘመን ክርስቲያኖች ክርስቲያን በመሆናቸው ብቻ በምድር የመኖር መብታቸው ሁሉ ተነፍጎ ልዩ አይነት ስቃይንና መከራን የተቀበሉበት ዘመን ነው። ጌታቸው ኢየሱስ ክርስቶስ ፀሐይ ጽድቅን በዚህ ስዕል ላይ እንደምናየው በልዩ አይነት መከራና ስቃይ የመሰሉት ነው። በሞቱ እንደመስለው እመኛለሁ እንዳለ ሐዋርያው ልዩ አይነት ሰማዕትነትን ተቀብለዋል። ለአብነትም ቅዱስ ጴጥሮስን፣ ቅዱስ ጳውሎስንና ቅዱስ አግናጤዎስ ምጥውል አንበሳን መመልከት እንችላለን። የክርስቲያኖችን የእምነታቸውን ጽናት ትዕግስታቸውን ያየ እግዚአብሔር መፍቀሬ ሃይማኖት የሆነ ንጉስ ቆስጠንጢኖስን አስነስቶ ለቤተክርስቲያን የሰላምና የደስታ ዘመን ሆኖላታል። በመቀጠል በሀገራችን ያለውን ሰማዕትነት ደግሞ እናያለን። ከዮዲት ዘመን እንጀምር። አይሁዳዊቷ ዮዲት በቤተክርስቲያን ላይ ለ40 ዘመናት መከራ አምጥታለች። ብዙዎችም በተጋድሎ አልፈዋል። በርካታ አብያተ ክርስቲያናት ተቃጥለዋል። በርካታ ንዋያተ ቅድሳት ወድመዋል። ብዙ ክርስቲያኖችም መከራና ስቃይን ተቀብለዋል። ብዙዎቹም ደግሞ በእምነታቸው ጸንተው በወቅቱ የነበረውን የሰማዕትነት አክሊል በመቀዳጀት ቤተክርስቲያንን አስጊጠዋታል። ከዚህ ዘመን በኋላ እግዚአብሔር
ክህነትን ከንግስና አስተባብረው የተነሱ አራቱን ቅዱሳን ነገስታት በማስነሳት ቤተክርስቲያንን ወደ ቀደመ ክብሯ ወደ ቀደመ ልዕልናዋ መልሰዋታል። በርካታ መጻሕፍት ተጽፈዋል። በርካታ የሥነ ጽሑፍ ስራዎች ተሰርተዋል። ዘመን ተሻጋሪ የኪነ ህንጻ ስራዎችን ተሰርተው ያገኘንበት ዘመን ነው። ቀጥሎ የምናየው የግራኝን ዘመን ነው። አህመድ ግራኝ በኦቶማን ቱርኮች ታግዞ በሀገራችን የካሊፌትን መንግስት ለመመስረት ለ15 አመታት ያህል ተንቀሳቅሷል። በዚህ ወቅትም በርካታ አብያተ ክርስቲያናት ተቃጥለዋል። በርካታ ንዋያተ ቅድሳትም ወድመዋል። እንደውም የአህመድ ግራኝ ዜና መዋዕል ጸሐፊ አረብ ፋቂ በመጽሐፉ እንዳሰፈረው አህመድ ግራኝና ወታደሮቹ በደረሰውበት ሁሉ ያገኛቸውን አብያተ ክርስቲያናት አቃጥሏል። ምእመናንና ካህናትንም ማርዷል። በዘመኑ ያቃጠላቸውን አብያተ ክርስቲያናት ውበት ጭምር አረብ ፋቂ በመጽሐፉ አድንቆ ጽፏቸዋል። በዚህ ዘመን በርካቶች ከመከራው ጽናት የተነሳ ሃይማኖታቸውን ተገደው የሰለሙ ሲሆን ብዙዎች ደግሞ መከራውን ታግሰው በሃይማኖታቸው ጸንተው ሰማዕትነትን ተቀብለዋል። ሶስተኛው በሀገራችን የምናየው ዘመነ ሱስንዮስን ነው። በዚህ ዘመንም ኢየሱሳውያን በክርስቲያን ወንድማማችነት ሰበብ ወደ ሀገራችን ከገቡ በኋላ ንጉሱ ሱስንዮስን አታለውና መክረው ሃይማኖቱን እንዲለውጥ አድርገውታል። የሱ ሃይማኖት መለወጥ አልነበረም ችግሩ፣ በግዳጅ ህዝቡ ሁሉ የካቶሊክ ሃይማኖትን እንዲቀበል ማወጁ እንጂ። በዚህ ምክንያትም በርካታ ክርስቲያኖች ሰማዕትነትን ተቀብለዋል። እንቢ ለሃይማኖት ያሉ ከመላው ሀገሪቱ የተሰበሰቡ ክርስቲያኖች በጎንደር እየተጠራሩ በአንድ ቀን ብቻ እስከ 8000 ክርስቲያኖች ሰማዕትነትን የተቀበሉበት ዘመን ነው። ከቤተ መንግስት ወገን የነበረችው በዚያ ዘመን እየተዘዋወረች ወንጌልን የሰበከችው በርካቶችንም ያጽናናችው የምንና ህይወትን መርጣ ወደ ገዳም የገባችው እናታችን ወለተ ጴጥሮስንም ያገኘንበት ዘመን ይሄ ዘመን ነው። ቀጥሎ የምናገኘው ዘመን ዘመነ ፋሺስትን ነው። ፋሺስት ኢጣሊያ ሀገራችን ኢትዮጵያን ለመውረር በተደጋጋሚ ሙከራ አድርጓል፣ አልተሳካለትም እንጂ። በዚህ ዘመንም ሀገሪቱን ለመያዝ ቤተክርስቲያንን ማዳከምን ትልቅ አጀንዳው አድርጎ ተንቀሳቅሷል። በዘመኑ የነበሩ ሃይማኖት አባቶችን ብፁዕ አቡነ ጴጥሮስንና ብፁዕ አቡነ ሚካኤል ዘጎሬን ህዝቡን እንዲያወግዙ ወይም ለፋሺስት ኢጣሊያ እንዲገዛ እንዲያስተምሩ ቢመክራቸውም እነሱ ግን እንቢ ብለው ህዝቡ በሃይማኖቱ እንዲጸና መክረውና አጽናንተው አልፈዋል። የማንረሳው በዚህ ዘመን የተፈጸመ ነገር ግንቦት 10 1929 ዓመተ ምህረት የአባታችን የአቡነ ተክለ ሃይማኖትን የፍልሰታ አጽም በዓል ለማክበር በደብረ ሊባኖስ የተሰበሰቡትን ሊቃውንቱን፣ ምእመናኑን፣ ካህናቱን የአብነት ተማሪዎቹን ጭምር ቅዱስ ጴጥሮስ በሮማ አደባባይ ሰማዕትነት በተቀበለበት ቦታ በተባረከ መድፍና መትረየስ በጭካኔ መጨፍጨፋቸውና ሰማዕትነት መቀበላቸው ነው። ቀጥሎ የዘመናችንን ሰማዕታት እናያለን። የመጀመሪያው በጅማ በበሻሻ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የተፈጸመ ሰማዕትነት ነው። በ1999 ዓመተ ምህረት ሥርዓተ አምልኮ ይፈጽሙ በነበሩ ክርስቲያኖች ላይ አክራሪዎች በግዳጅ በመግባት ሃይማኖታችሁን ለውጡ፣ ማይተባችሁን በጥሱ በማለት በግዳጅ አንለውጥም ያሉትን አርደዋቸዋል። የነዚህ ሰማዕትነትም በመላ ሀገሪቱ ላሉ ክርስቲያኖች የሃይማኖት ጽናት ምሳሌ ሆኗል። በርካቶች ወደ ሃይማኖታቸው የተመለሱ ሲሆን የተዘጉ አብያተ ክርስቲያናት በጅማ አካባቢ እንዲከፈቱ እንደገና ክርስትና እንዲያብብ አድርጎታል። በተለይም በአደባባይ የሚከበሩ እንደ ጥምቀት ያሉ በዓላት በከፍተኛ ድምቀት በመላ ሀገሪቱ እንዲከበር ምሳሌ ሆነዋል። ባሳለፍነው 2007 ዓመተ ምህረት ከሀገራቸው ተሰደው በበረሃ በሃይማኖታቸው ምክንያት ብቻ አይኤስ በተባለ አክራሪ ቡድን በሰማዕትነት ያለፉትን ክርስቲያኖች እናስታውሳለን። የእነሱም ሰማዕትነት የመስቀሉ ህዝቦች ተብለው በዚህ ዘመን ቤተክርስቲያንም ለሰማዕትነት የተዘጋጁ ልጆች እንዳሏት ለዓለም ምስክር የሆነ ነው። ሰማዕታቱ ተጋድሏቸውን በጽናት ፈጽመዋል፣ ለሁላችንም ምሳሌ ሆኗል። ወደ ሁለተኛው ክፍል ስንሄድ በዚህ በሁለተኛው ክፍል ደግሞ በሐሰተኛ ትምህርት በአፍና በመጻፍ ላጋጠሙ ፈተናዎች ቤተክርስቲያን የፈጸመችውን ተጋድሎ እናያለን። ከሐዋርያት ዘመን ይህንንም እንጀምራለን። ከቤተ አይሁድና ከቤተ አህዛብ ወደ ክርስትና በተመለሱ ወንድሞች መካከል ቢጽ ሐሳውያን ወይም ሐሰተኛ ወንድሞች ባስተማሩት ትምህርት መለያየት ተፈጥሮ ነበር። ይህን መለያየት እልባት ለመስጠት አባቶቻችን ሐዋርያት በ50 ዓመተ ምህረት በኢየሩሳሌም ከተማ ጉባኤ አድርገው ነበር። በጉባኤውም ለችግሩ እልባት ከሰጡ በኋላ እስከ ዓለም ፍጻሜ ቤተክርስቲያን የምትመራበትን በመንፈስ ቅዱስ የሚመራውን የቅዱስ ሲኖዶስን ሥርዓት ሰርተው አልፈዋል። ሁለተኛው ከዚህ በኋላ የምናያቸው ታላላቅ ዓለም አቀፍ ጉባኤያትን ነው። የመጀመሪያው ጉባኤ ኒቂያ ነው። በ325 ዓመተ ምህረት ኒቂያ በተባለች ቦታ 318 ሊቃውንት በተገኙበት የተደረገ ጉባኤ ነው። ለጉባኤው መደረግ ምክንያቱ አሪዮስ የተባለ መናፍቅ ሲሆን ክብር ይግባውና የባህሪ አምላክ ኢየሱስ ክርስቶስን ወልድ ፍጡር ነው በማለቱ ነው። አባቶች መክረው አስተምረው ሊመለስ ባለመቻሉ በመጨረሻ አሪዮስን አውግዘው ከቤተክርስቲያን አንድነት ለይተውታል። ኦርቶዶክሳዊ ሃይማኖትን አጽንተው የጸሎት ሃይማኖትን ሥርዓት ሰርተው የቤተክርስቲያን አንድነት እንዲቀጥል አድርገዋል። በዚህ ዘመን
ቅዱስ አትናቴዎስን የመሰለ ታላቅ ሐዋርያዊ አባትን ቤተክርስቲያን ያገኘችበትም ዘመን ነው። ሁለተኛው ጉባኤ ቁስጥንጥንያ ነው። ይህ ጉባኤ በ381 ዓመተ ምህረት በቁስጥንጥንያ የተደረገ ጉባኤ ሲሆን 150 ሊቃውንት ተሳትፈውበታል። ለጉባኤው መደረግ ምክንያት የሆነው መቅደኖስ የተባለው መናፍቅ ሲሆን መንፈስ ቅዱስን የባህሪ አምላክ የሆነውን ክብር ምስጋና ይግባውና ከአብም ከወልድም ያንሳል የሚል እንግዳ ትምህርት በማስተማሩ ነው። አባቶች እሱንም ማስተምረው መክረው ሊመለስ ባለመቻሉና በክህደት በመጽናቱ እንደቀደመ ሁሉ ከቤተክርስቲያን አንድነት አውግዘው ለይተውታል። ወነአምን በመንፈስ ቅዱስ የሚለውን ከጸሎተ ሃይማኖት ደምረው የመንፈስ ቅዱስን የባህሪ አምላክነት አረጋግጠው የክርስቲያኖችንም አንድነት አጽንተው ወስነው አልፈዋል። ሶስተኛው ጉባኤ ኤፌሶን ነው። ይህ ጉባኤ በ431 ዓመተ ምህረት በኤፌሶን የተደረገ ጉባኤ ሲሆን 200 ሊቃውንት ተገኝተውበታል። ለጉባኤው መደረግ ምክንያት የሆነው መናፍቅ ንስጥሮስ የተባለ ሲሆን ንስጥሮስም በክህደቱ ክብር ይግባውና የባህሪ አምላክ ኢየሱስ ክርስቶስን ሁለት ባህሪ ያለው ወላዲት አምላክ መባል አይገባትም የሚል እንግዳ ትምህርት ይዞ በመምጣቱ ነው። አባቶቻችን እንደቀደመው የቤተክርስቲያን ሥርዓት አስተምረው መክረው ሊመለስ ባለመቻሉና በክህደት በመጽናቱ ንስጥሮስንም አውግዘው ከጉባኤ ለይተውታል። በዚህ ጉባኤ አብይ ድርሻ የነበረው ታላቁ የቤተክርስቲያን አባት የሃይማኖት አምድ የመናፍቃን መዶሻ የተባለው ቅዱስ ቄርሎስንም የምናስታውስበት ወቅት ነው። እነዚህን ጉባኤያት ጠቅልል አድርገን ለቤተክርስቲያን ምን አስገኙ የሚለውን ስናይ ደግሞ በጉባኤያቱ ሃይማኖት ተሰርቶባቸዋል፣ የምእመናን አንድነት ተጠብቆባቸዋል፣ በክርስቶስ ተመስርታ በሐዋርያት ስብከት እስከ ዘመናችን ምንም ሳትሸራረፍ እንድትደርስ ለሃይማኖታችን ከፍተኛ አስተዋጽኦ አድርገዋል። መናፍቃን የዋህ ምእመናንን በየዘመኑ መላልሰው የሚያሳስቱባቸውን ትምህርቶች በማያዳግም መልኩ ምላሽ ሰጥተውባቸዋል። እንደ ሐዋርያት ያሉ በቅድስናቸው የተመሰከረላቸውን አቃቢያነ እምነት አባቶችንም ያገኘንበት ዘመን ነው። ወደ ሀገራችን መለስ ብለን በሀገራችን የተደረጉትን አበይት ጉባኤያት ስናይ የመጀመሪያው ጉባኤ የደብረ ምጥማቅ ጉባኤ ነው። በ15ኛው መቶ ክፍለ ዘመን በቤተ ኤዎስጣቴዎስና በቤተ ተክለ ሃይማኖት መካከል በሰንበት በዓል አከባበር ምክንያት የተደረገ ልዩነት የፈጠረው ነው። ንጉሡ አጼ ዘርዓ ያዕቆብ በ1450 በደብረ ምጥማቅ በእመቤታችን ቤተክርስቲያን ለዚህ ችግር እልባት እንዲሰጡ ጉባኤ እንዲደረግ አዘዋል። በዚህ ጉባኤም ሊቃውንቱ ብዙ ከተነጋገሩ በኋላ ሁለቱም ቅዳሜም እሁድም በሰንበትነት እንዲከበሩ እልባት በመስጠት በወቅቱ የተፈጠረው ችግር ተፈቷል። የምእመናን አንድነትም እንዲጸና ተደርጓል። ሁለተኛው በሀገራችን የምናገኘው አብይ ጉባኤ የደብረ ታቦር ጉባኤ ነው። በቅባትና በጸጋ ምክንያት በየቦታው ሊቃውንቱ ይከራከሩ ስለነበረ ይሄም ለምእመናን አንድነት እንቅፋት ስለነበር በወቅቱ የነበሩት አጼ ቴዎድሮስ ጉባኤ እንዲደረግ አድርገዋል። ጉባኤውም ነሐሴ 13 1846 ዓመተ ምህረት በጎንደር ደብረ ታቦር ልዩ ስሙ አምባራጫ በተባለ ስፍራ የተደረገ ጉባኤ ነው። በጉባኤው ግብጻዊ ሊቀ ጳጳስ አቡነ ሰላማ የተገኙ ሲሆን የቅባትና የጸጋ መምህራንና ተከታዮች በጉባኤው ተረተዋል። የምእመናን አንድነት ተጠብቆም ወደፊት እንዲቀጥል አድርጓል። ሶስተኛው ጉባኤ የቦሩ ሜዳ ጉባኤ ነው። ይህ ጉባኤ የተደረገው የቅባትና የጸጋ ትምህርት ጨርሶ በሀገሪቱ አልጠፋም ነበርና ለዚህ ማያዳግም እልባት ለመስጠት አጼ ዮሐንስ የጠሩት ጉባኤ ነው። ጉባኤው የተካሄደው ግንቦት 21 ቀን 1875 ዓመተ ምህረት በወሎ ቦሩ ሜዳ ሲሆን የቅባትና የጸጋ አራማጆችም ኦርቶዶክሳውያን ሊቃውንትም የተገኙበት ጉባኤ ነው። በጉባኤው መጨረሻ የቅባትና ጸጋ አራማጆች ተረተዋል። ከጉባኤው በኋላ መምህር አካለ ወልድንና መምህር ግርማ ስላሴን ለወሎ እንደ ሐዋርያ ሆነው እንዲያስተምሩ አጼ ዮሐንስ የሾሟቸው ሲሆን በተለይ መምህር አካለ ወልድ በዚያው በቦሩ ሜዳ ትልቅ የመጻሕፍት ማዕከል ወይ ትርጓሜ ትምህርት ቤት አቋቁሞ በርካታ ደቀ መዛሙርትን ሲያስተምሩ ነበር። ከዚህ በመቀጠል የዘመናችንን የቤተክርስቲያንን ፈተና በምስል ወድምጽ ካየን በኋላ ተመልሰን እንገናኛለን። በ18ኛው መቶ ክፍለ ዘመን አውሮፓ በለውጥ ማዕበል ውስጥ ነበረች። የቀድሞው የካቶሊክ ሞኖክስ የነበረውና በኋላም የፕሮቴስታንት እምነት መስራቹ ማርቲን ሉተር ደግሞ የእንቅስቃሴው ግንባር ቀደም መሪ፣ አስተምህሮም ቀድሞ ከነበረው ጥንታዊ ትምህርት ፈቀቅ ያለና ክርስቶስን ብቻ በሚል ድንበርን ያደረገ እንደነበር የታሪክ ድርሳናት ይገልጣሉ። በወቅቱ ብዙ ተከታዮችን ማፍራትና ራሱን ችሎ ቤተ እምነትም ሆኖ ለመቆምም ቻለ። ሆኖም ከካቶሊክ ቤተክርስቲያን ጋር የነበረው እሰጥ አገባ አድጎ እስከ ጦርነት የደረሰና ብዙ ደምም ያፋሰሰ ሆነ። ችግሩ በተረዱትና በሚያምኑበት መጓዝ መሆኑ አልነበረም። ችግሩ በሌሎች ቤተ እምነቶች ውስጥ ሰርጎ በመግባትና በማስመሰል እምነትነቱን ማስጠላት፣ ማናናቅ፣
ብሎም የቻሉትን ያህል መክፈሉ ላይ ነበር። ይህ ድርጊት በሶሪያና በግብጽ አብያተ ክርስቲያናት ላይ ተቃቶ ችግሮች ቢያስከትልም በቂ ውጤት ግን አላመጣም ነበር። በህንድ ቤተ ክርስቲያን ግን ስውር ማሰልጠኛ በመክፈት በራሳቸው አስተምህሮ በሚያጠምቋቸው ሰዎች በቂ ሰርጎ ገቦችን ከያዙ በኋላ በመጀመሪያ የቤተ ክርስቲያኗን ሰላም ነሱ። ነገር ግን ዘግይቶም ቢሆን በነገሩ የነቁት አባቶችና ምእመናን ታላቅ ተጋድሎ አድርገው ቤተ ክርስቲያኗን ሙሉ በሙሉ እንደማይሰጧቸው ሲረዱ ነገራቸውን ወደ ፍርድ ቤት አቅርበው አጥቢያዎችን ገዳማቱንና ንብረቶቿም ተቆጥረው ከፍለዋት ወጡም። በዚህ ሥራ ልምድ ያካበቱት የተሐድሶ አራማጆች በዚህ ሳያበቁ ወደ አርመን ቤተ ክርስቲያን በማቅናት ቤተ ክርስቲያኗን ለሶስት እንድትከፈል አድርገው ነበር። አሁን ደግሞ ተራው የኢትዮጵያ ቤተ ክርስቲያን እስኪመስል ድረስ በሙሉ ኃይላቸው ይረባረቡባት ይዘዋል። ይህን የተሐድሶ እንቅስቃሴ የቤተ ክርስቲያን አባቶች እንዲህ ይገልጹታል። ቤተ ክርስቲያኒቱን በሌላ መንፈስ እንድትታይ ለማድረግ እነዚህ ሰዎች ቡድን በመፍጠር ተሐድሶ በማለት ይህን እያጠኑ ይህንና ይህን በመሳሰለ የገቡ በከተማው በዚህም ጭምር የዋሃንን በመሳብ በማታላል ይገኛል። ውዥንብር በመንዛት ላይ ይገኛል። ተሐድሶቹም በየአዳራሾቻቸው ስለያዙት ስውር ዓላማ ይህንን ይናገራሉ። ምናልባት እንግዲህ አንዳንዶች ሲደናገሩ ይሆናል። እነዚህ ጴንጤዎች ናቸው፣ ኦርቶዶክስ ናቸው፣ ምንድን ናቸው ማለት ይሆናል። እኛ ግን ኦርቶዶክስ ነን። ይህ የተሐድሶ እንቅስቃሴም ሰዎችን በማሰልጠንና ወደ ኦርቶዶክስ ተዋህዶ አስርጎ በማስገባት የእኛን ምእመናን የማደናገር ሥራ ከጀመሩ ሰንበትበት ማለታቸውን ራሳቸው እየተናገሩት ይገኛሉ። አገልግሎታችን ከሳቴ ብርሃን ላለፉት 18 ዓመታት በዚህ ቤተ ክርስቲያን ውስጥ በቡድንና በተናጠል በመሆን በማህበር ደረጃ በመደራጀት ለውጥ እንዲመጣ ሲሰራ ቆየ። አንድ አራት ዋና ነገሮች ሲሰራ ኖረ። ትምህርትና ስልጠና ሲሰጥ ኖረ። በርካታ ካህናትን እያሰለጠነ ወደ ውስጥ ማስገባት፣ ቦታዎች በዳኑ ሰዎች እንዲሸፈኑ ማድረግ ሲሰራ ቆየ። በብዙ ሺህ የሚቆጠሩ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ መነኮሳት እየሰለጠኑ ወደ ቤተ ክርስቲያን ማስገባት ተችሏል። ትልቁ ነገራችን ያለው ኦርቶዶክስ ቤተ ክርስቲያኒቱን ደግሞ የቤተ ክርስቲያኒቱ ልጆች ይንገሯት የሚል አቋም ነው። ቋንቋን የሚያውቁ ባህሏን የሚያውቁ አንዳንድ ወረዳዎችን እግዚአብሔር አሳልፎ የሰጠንም ወረዳዎች አሉ ሙሉ በሙሉ። ስለዚህ ለዚህ ሁላችን እንደ ቤተ ክርስቲያን እቺን ሀገር ነፃ ማውጣት የምንችለው ይሄ ሃይማኖት ቼንጅ እዛው ላይ እንዳለ ሲቀየር ነው ደግሞ ለውጥ ይመጣል ብዬ የማስበው እንጂ እየገነጠሉ በማስቀመጥ ምንም ለውጥ ሊመጣ አይችልም። የሚራባው እዛው ላይ አሁን አንዳንድ አቋም የያዝነው ትምህርት ቤቶችን በወንጌል መድረስ አለብን ብለን ሁሉ ይዘናል። የሚያመርተው ትምህርት ቤት ያቋቋም ትምህርት ቤት፣ የቀሌ ትምህርት ቤት እነዚህ ናቸው አሁን የቤተ ክርስቲያኒቱ የሚኖሩ ሰዎች እያፈለጉ ያሉ። ስለዚህ እነሱን ሁሉ በወንጌል እንድረስ የኢየሱስን ማዳን እየተናገርኩ ደፍሬ በወርቅ ለገዛ ነው በወርቅ የገዛ ነው ታቦትን የሐሰት አምላክ ልናገር ላገር ይበላል። መሪጌታው በመናፍቃኑ አዳራሽ ቤተ ክርስቲያናችንን በዘለፈበት አንደበቱ ወዲህ ደግሞ ከካህናት አባቶቻችን ጋር ተቀላቅሎ ማህሌት ሲያደርስ ይታያል። አንዳንዶች ደግሞ ይህን በኦርቶዶክሳዊት ቤተ ክርስቲያናችን ውስጥ አስገብተው ማስረበሻቸውን እንደ ጀብዱ ያሞካሹ በይፋ መናገራቸውን ስናይ አዲሱ ተጋድሏችን ከዚያ አቅጣጫ መሆኑን ለመረዳት የሚያዳግት አይመስልም። ወደ ልኡካን መጣንና ለምን ካህናትን አናደርጋቸውም ብለን 10 ሰዎችን አንድ ዶክተር ማርቆስ የሚባል ሰውዬ
10 ሰዎችን ስፖንሰር አድርጋችኋለሁ አለ። ለመጀመሪያ ጊዜ 10 ሰዎች በሰሜኑ ተላኩ። በሚገርም ሁኔታ በተከታታይ 2 ዓመት ውስጥ አስደናቂ 135 ወንበር ዘርግተው የሚያስተምሩ የኦርቶዶክስ መምህራንን ወደ ስልጠና መጥቷቸው 135 ማለት አንድ አስተማሪ እስከ 400 ተማሪ ያለው የሚገርም ወርቃማ ዘመን እግዚአብሔር ሰራ። ክርስቲያኗ የክርስቶስ መንግስት ቤተክርስቲያን ትባላለች። የምናገለግልበት እኔዛ መግባለሁ። እነዚህ ወገኖቻችን በኦርቶዶክስ ቤተክርስቲያን ውስጥ ያገለግላሉ። እዛ ነው ያሉት፣ እዚህም ነው ያሉት። ነው እሱ ቀጥሎ ያገለግላል። ከነሱ መካከል አንዱ መሪጌታ ያገለግላል። በጣም እንደምትባረኩ ነው። አሜን ሃሌሉያ። ስለዚህ በድንኳን የምንሰነበትበት ዘመን እያበቃ ነው። በዩኤንኤችሲአር ላስቲክ የምናመልክበት ዘመን እያበቃ ነው። ካቴድራሎች የኛ ይሆናሉ። አዳራሾች የኛ ይሆናሉ። ቅዱስ ሲኖዶስ ይህንን የተሐድሶ ሰርጎ ገብ እንቅስቃሴ በማስረጃ በማረጋገጡ የታወቁትን ግለሰቦችና ድርጅቶችን አውግዞ ከቤተ ክርስቲያን እንዲለዩ ይወሰነ ቢሆንም ጥቂት የማይባሉ ራሳቸውን ያልገለጡ በመኖራቸው ቤተ ክርስቲያናችን ላይ የሚያደርሱት ጉዳት እንደቀጠለ ነው። ይህን ለመቋቋም ጉዳዩን የተረዱት የቤተ ክርስቲያን አካላት በተለያየ ጊዜ ልዩ ልዩ እንቅስቃሴ አድርገዋል። የሰንበት ትምህርት ቤቶች በአንድነት የጉዳዩን አሳሳቢነት ለቅዱስ ሲኖዶስ በማመልከት በየቦታው ያሉ ምእመናንና የቤተ ክርስቲያኒቱ ልዩ ልዩ አካላት ደግሞ ጉዳዩን በማጥናትና ለሚመለከተው አካል በማቅረብ አህጉረ ስብከትም በየደረጃው አስፈላጊውን ማጣራት በማድረግና ውሳኔ በመስጠት በየበኩላቸው የሚቻላቸውን አድርገዋል። በሀገረ ስብከታችን ውስጥ በሚገኙ ወረዳዎችና አጥቢያዎች በሰባኪነት የሚያገለግሉ አንዳንድ ሰባኪያን ከኦርቶዶክሳዊት ቤተክርስቲያን የተለየ ትምህርት በማስተማራቸውና ተመክረው ባለመታረማቸው አንድ የወረዳ ስብከተ ወንጌል ክፍል ኃላፊና 2 የአጥቢያ ሰባኪ ወንጌል አገልጋዮችን ከሥራ አሰናብተናል። ቅዱስ ሲኖዶስም በየጊዜው አስፈላጊውን ውሳኔ እየሰጠ ቢሆንም ችግሩ ግን አሁንም አላቆመም። እኛ ለመሆኑ ክርስቶስን አንሰጥም እንዴ? ክርስቶስን እንዳልሰጣ ነው አንሰጥም እንዴ? ወሐለው አሜን ወደ እግዚአብሔር ውጡ ዘባማን እግዚአብሔር ከዚህ ወዲያ አለ ምን ማለት ነው? እስከ ዛሬ ድረስ በእግዚአብሔር ልጅ በኢየሱስ ክርስቶስ አምነናል። ወደፊትም ኢየሱስ ክርስቶስ በእውነት እግዚአብሔር ነው ብለን ስንመሰክር እንኖራለን። ዮሐንስ 5 ምዕራፍ 5 ቁጥር 20 ላይ ይሰፈር። ይሄ ነው የእኛ ትምህርት። ክርስቶስን የባህርይ አምላክ ነው የሚለው ከፋሳ በኋላ በመስቀል ስራውን ከፈጸመ በኋላ ይወጣል፣ ይነሳል፣ ይጸለያል፣ ይሰግዳል። አማላጃችን እሱ ነው አይባልም። ተማላጃችን ነው ኢየሱስ ክርስቶስ። አማላጃችን እመቤታችን ናት። ይህንን ለይተን የምናውቅ ሰዎች ነን። ይህንን ለማስተው የምንለቅላቸው መስሏቸው እየጣሉ ናቸውና እንወቅባቸው። ወደ ሌላ ከመግባታችን በፊት ራሳችንን እንጠብቅ። እንግዲህ ተመልካቾቻችን በዚህ ትዕይንት ቤተክርስቲያን በየዘመናቱ የገጠሟትን ፈተናዎችና ድል አድራጊነቷን ተመልክተናል። በዚህ ዘመንም ያለባትን ፈተናዎች በድል አድራጊነት እንደምትወጣ እናምናለን። በቀጣዩ ትዕይንት ከምዕመናን ምን ይጠበቃል የሚለውን እንድትመለከቱ እንጋብዛለን።